ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ ይሄን ቪዲዮ ለሁላችሁም ይጠቅማል። በተለይ ወደ ሀገር ለመሳፈር ያሰባችሁ ጠለብም ሆኖ ቧርተኛም ሆኖ ምንም ሆኖ ብቻ ማለት ነው ይጠቅማችኋል። ስለ ትኬት ነው። ባለፈ ለታ ኤፍቢ ላይ እህቶች ኮሜንት አንድ እህታችንን በኮሜንት ጠይቋታል። ትኬት ስንት ነው ከዚህ ከሪያድ ወደ እስከ አዲስ አበባ ምናምን ብለው ሲጠይቋት ደርሶ መልስ ግን የሚል ነገር የለም እዛ ጋ ማለት ነው። 1800 ሪያል ስትል ወላሂ ድንግጥ ነው ያልኩት። ወላሂ ነው ምላችሁ እኔ ሀገር እስከምገባ ድረስ በቃ 2000 ከዛም ሊበልጥ ይችላል አልኩ። አሁን አሻራ ተጠርተን በሄድንበት ሰዓት አሻራችንን ሰጥተን ስንመለስ ይሄ የወሰደን ሹፌር ማሻአላ በጣም ጥሩ ልጅ ነው። ከዚህ ከዋናው ነው ትኬት መቁረጥ ያለባችሁ ብሎ ትኬት ቤት ወሰደን ማለት ነው። እዚህ ጋር ራሴን ሳየው ማለት ነው ምን እንደማከል ልብሱ እኮ ነው በእናታችሁ ወላሂ። ሌላ ቦታ ደግሞ ማሻአላ ልብሱ አብያው ሰፊ ነው እና የሆነ ግዙፍ ሴትዮ አድርጎኛል። ቢስሚላህ ረህማን ረሂም እና ለማንኛውም ማለት ነው ከዋናው እንትን ቤት ከዋናው ትኬት ቤት ትቆርጣላችሁ አለ። ወሰደን እዛው ጋር ብዙም አይርቅም ከአሻራ ከሰጠንበት ማለት ነው። ብዙም አይርቅም የኢትዮጵያ አየር መንገድ ነው። እሱ መኪናው እስከሚያቆም ሂዱ ያ ነው አለን። ስንሄድ ውጭ ላይ የኛ ልጆች አበሾች ቁጭ ብለዋል። ጠየቅናቸው ትኬት ስንት ነው ምናምን ብዬ ጠየቅኳቸው። ስጠይቃቸው 895 ብር ነው አሉ። ያው 900 ብር ባሉት ገብቷችኋል። አልሐምዱሊላህ በጣም አሪፍ ነው። 1000 ብር ያልሞላ ነው። አሪፍ ነው ለሁለታችንም። እኔም አብራኝ የነበረችውም እህቴ ዘይነብ ቆርጠን ወደ ቤታችን መጣን። እሷም ወደ ስራዋ ሄደች። የዛን ቀን ነው ትኬት የቆረጥንበትን ቀን ነው የምነግራችሁ። ይሄ ቪዲዮ ትንሽ ቆየትን ቢል ማለት ነው እናንተ ያው መልእክቴ ማስተላለፍ ነው። ቆየት ስል ሳምንትም አልሞላውም 4-5 ቀን ቢሆነው ነው። ይሄ መረጃ ለእናንተ ይድረስ ብዬ ነው እህቶቼ። እና እንዳትሸወዱ ትኬት ስትቆርጡ ደግሞ ከዋና ቦታ ቁረጡ። እሺ ማሮቼ ከዋና ቦታ ቁረጡ። ለምንድን ነው የምትበሉት? በተለይ ሀገር የምትሄዱ ልጆች፣ የማትመለሱ ልጆች እንዳትበሉ። ሀገር ስትገቡ 1 ሪያልም እቻ 1 ሪያል ራሱ ትቸግራለች። እውነቴን ነው የምላችሁ። እና ከዋናው ቦታ ቁረጡ። ከዋናው ቦታ አሪፍ ነው። ሌላ ቦታ ግን ይሄ ትኬት ማለት ነው ወደ መንፏ ወደ ሌላ ቦታ ሽፋ ምናምን ብትቆርጡ በጣም ውድ ነው። ወደ 1200 1250 እንደዛ ይላሉ አሉ። ውጭ ላይ ነው የሰማሁት ማለት ነው። እና ከሙንፏ ድረስ ነው እየመጡ የቆረጡት የነበሩት። በር ላይ ያገኘናቸው ልጆች ከዛ እየመጡ ነው የቆረጡት። እናቶቼ ይሄን ይመስላል ብዬ እላችኋለሁ። ከዛ እኔና ጓደኛ አብራን የነበረችው አሚናዬ ቆንጆ ምግብ ቤት ይዞን ሄደ። ድክም ብሎን ነበረ። ከዛ 2 ጥብስና 1 ቀይ ወጥ አዘዝን። ልጁ ከኛ ጋር ይበላም ብለን ነበር። ሹፌሩ ለካ ምጥዋ ነው ሞቼ ቆሜ ከሴቶች ጋር አልበላም አለ። አንዱን ጥብስ ሰጥነውና አንዱን ቀይ ወጥና አንዱን ጥብስ ይዘን ውስጥ ስትር ያለ እንትን አለ እዛ ግቡ ተባለን። ብልት አድርገንና አሚናዬ ማለት ነው ዘይነብ እኔ አሚና ነው የምላት በላንና እዚህ ጋር ደግሞ ቡና የላፈላ ማለት ቡናው ተፈላ። በጣም ተጨሰለኝ። ወይኔ እዛ ሆቴልማ ሄዱ። እዛ ሳትሄዱማ እንዳትመጡ ወደ ሀገር ማለት ነው። እንደዚህ ጣኔን ጨስ እያደረኩ ቡናዬን እየቀዳው እዛ ጋር ለተሰበሰቡት ለወጠብሻ የሚያካክሉ ሰዎች አሉ። ለእነሱ ቡናዬን ሰጡ። አፈላው፣ አጠጣው። ከዛ ይበቃሻል አሚና ነበረች እየቀረጠችኝ ያለችው። ይበቃሻል ቀረብ እንኳን አላረገችኝ። ምኑ ጋር እንደቆመች ራሱን ይጠፍታብኛለች። ይሄን ቪዲዮ ታየዋለሽ። እና ከዚህ ወተን ደግሞ የት ነው ይሄን ነው ምንም ወደ ሀገራችን ልንሄድ አይደለም። ሪያድ የተባለች አልቀረችንም። እዚህ ጋር እንግዲህ ሰውነቴን እያያችሁት ነው። ሌላ ቦታ ደግሞ ትክክለኛ ቆሜ ማለት መስተዋት ስር ቆሜ ራሴን እየቀረጥኩት ነበረና ምን እንደነካኝ አላውቅም። የሆነ ልብሱ እንደዚህ ብድግ ስል ቡፍ ብሏልና እና ምን ልላችሁ ነው ማሮቼ፣ ወላሂ ነው የምላችሁ ይሄ ባቡር መንገድ ማለት ነው። ልጁ መቼም እንጀራ ይውጣለት የወሰደን ሹፌር ተዝናናን አይገልጸውም። በቃ ለአንዴና ለመጨረሻ ነው እንግዲህ ሪያድን በደንብ ያየዋት። የተሰናበትኳትን ቪዲዮ ቅርጽ አድርገታለሁ። ሪያድዬ የኔ ውድ
ሰርቼ አግኝቼብሻለሁ። አልሐምዱሊላህ ራሴንም ቤተሰቦቼንም እናቴም ማለት ነው። እኔ ቤተሰቦቼ፣ ወንድሞቼ፣ እህቶቼ ከኔ ቀይ ድንቡሎ የሚፈልጉም አይደሉም፣ አርጌም አላቅም። አልሐምዱሊላህ ለራሴ አግኝቻለሁ፣ ሰርቻለሁ። ሁለተኛው ሀገሬ ሳውዲ አረቢያ የምወድሽ ምናፍቅሽ ኢንሻአላህ ለኡምራና ለሀጅ መጣ ነው ብዬ ተስፋ አደርጋለሁ። እንግዲህ አሻራችንን ሰተን ብዙ ልጆች እየተመለሱ ነው። የሚመለሱት ደግሞ በመሰላችሁ ስማቸው ተለጥፎ ባለማየት ሲጠየቁ አላነብም፣ ሲጠየቁ ሸበካ የለኝም ነበረ የሚሉ እህቶች አልፏቸው ሲባረሩ አይቻለሁ። እንደገና እንደ አዲስ ፕሮሰስ ሊጀምሩ ማለት ነው። እንግዲህ ፕሮሰስ በጣም ከባድ ነው። ብሩ ራሱ ማለት ነው ወደ ሀገር ለሚሄድ ሰው 1 ብር የሳውዲ አረቢያ 1 ብር ትጠቅማለች። እውነቴን ነው የምላችሁ። አገር ገብተን ብዙ ነገሮችን አላህ ብቻ እሱ ከችግር ይጠብቀን። የምር ነው የምላችሁ እና ጥንቃቄ አድርጉ። ስማችሁን አንብቡ። እመለሳለሁ።